ዳና ድራማ ከመጀመሪያውም ቢሆን በምዕራፍ እንዲካፈል አስበን የተሰራ ድራማ ነው። ለምሳሌ መጀመሪያ ስንጀምረው ዳና የተለያዩ ኢሹዎች አንስተናል እስከ 11 ኢሹ በሀገራችን ላይ በማህበረሰቡ ላይ ጥቅም ይኖራቸዋል ብለን ያስብናቸውን ዳና ሲጀመር በምዕራፍ ተካፍሎ በተለያዩ ምዕራፎች በተለያዩ አጀንዳዎች በተለያዩ መቸት ሊሰራ የሚችል የተለያየ ሲዝን ሊሆን የሚችል አጀንዳ ይዘን የተነሳ ነው። ለምሳሌ ዳና ድራማ ቢበተን ኖሮ ወይ ደግሞ በተለያየ ስም ቢመጣ ኖሮ የተለያየ 4 ድራማዎች ማለት ነው። ምክንያቱም ሐሳቡ የተለያየ ነው ዙረቱ የተለያየ ነው ማለት ሲዝን 1 ላይ የተነሳው ኢሹ ሌላ ነው ሲዝን 2 ላይ የተነሳው ኢሹ ሌላ ነው ሲዝን 3 ላይ የተሰራበት ኢሹ ሌላ ነው እንደገና ሲዝን 4 ላይም ሌላ ኢሹ ነው ይዞ የመጣው ስለዚህ የተለያየ ኢሹዎችን ማህበራዊ ፋይዳ ያላቸውን ኢሹዎች እያነሳ ነው በድራማነት በአዝናኝነት እንግዲህ የሆነ ሰው የኔ ብሎ በሚያስባቸው ካራክተሮች አላብሶ የሚያጫውተው ስለዚህ ምዕራፍ በተቀየረ ቁጥር ኢሹአችንን መንቀይር ከሆነ አዲስ ነገር ይዘን እስከመጣን ድረስ የነበረውን ጎትተን ወደዚህ እስካልሰፋ ነው ድረስ ዳና ድራማ ሁሌም አዲስ ሆኖ ይቀጥላል ማለት ነው። ሲሪያል ድራማ በባህሪው ሲሪያል በቴሌቪዥንም ሊሆን ይችላል በሬዲዮም ሊሆን ይችላል ሁለቱም ለብዙሃን የመቅረብ የማስ ሚዲያ ባህሪ ያላቸው ብዙ ሰው ጋር የመድረስ ማለት ነው። ሶ በዋናነት የመደበኛነት ፕሮግራም እንትን ያላቸው ባህሪ ያላቸው በመደበኛነት የመቅረብ ተከታታይ ድራማ በቅርጹ በእኛ ሀገር ሌሎቹ የተከታታይ ድራማዎች ያላቸው ነገር አይደለም ያለው በክፍል በምዕራፍ የተከፋፈለ ነው በምዕራፍ የሚካፈልበት መንገድ ደግሞ እያንዳንዱ ምዕራፍ አንድ ርዕሰ ጉዳይን ይዞ እንደማለቅ ይልና ገጸ ባህሪያቶቹ ደግሞ ሌላ ምዕራፍ ላይ ሌላ ጉዳይ ይዘው እንዲሄዱ የሚያደርግ ቅርጽ ነው ያለው። ዳና ድራማ በድራማነቱ ብቻ ሳይሆን በአስተማሪነቱ የመጀመሪያውን ቦታ ይዛል ከዛ ደግሞ የማዝናናቱ ይቀጥላል ትልቁ ነገር ግን እንደው ፍልፈለው የፈለፈለ ነገር ማውጣቱ ያስመሰለ እንዴ ነው እውነቱን ነው ያወጣ ያለው ያሳየ ያለው የጋዜጠኛው ግሩፕ የትም ቦታ መድረስ ይችላል እንዲያውም ጠንካራ ነገሩም እሱ ይመስለኛል እኔ የዳና እንደ አይነት ግሩፕ ይዞ መነሳቱ ማለት ነው ሁሉንም ቦታ መግባት አሁን ለምሳሌ ሪሰርች የሚሰራ ሰው ቢኖር የትም ቦታ መርገጥ ይችላል ዳና ከሲዝን ለውጥ ያመጣ ያደገ የመጣ ሲዝን 1 ሲዝን 2 ከሲዝን 1 የተሻለ ነበር ሲዝን 3 ከ2 የተሻለ ነበር ምዕራፍ 4 ደግሞ በሁሉም ደረጃ እጅግ በጣም የተሻለ ምዕራፍ ነበር ብለን ማሰብ እንችላለን አሁን አራጣ አበዳሪ የሚባለው ያው በሶስቱም መንገዶች ማይፈቀዱ አሉ እነዚህ አሁን በሞራል አንፃር ፐብሊክ ሞራሊቲ ላይ አይፈቀድም ባህሉም ራሱ አስተዋጽኦ ስለሌለው አይፈቅድም የኢትዮጵያ ህግዶች ደግሞ ብዙ ፓርቶች ላይ የሚከለክላቸው አሉና ትላልቅ ወንጀሎች ብሎ ካስቀመጣቸው ውስጥ አንዱ ያስቀመጠው ስለሆነ መጀመሪያ ዳና ድራማን ለመጻፍ የመጣው ጊዜ የርዕሱ ያራጣ ጉዳይ ላይ መሆኑን ሳቅ መጀመሪያ ሪሰርቾች መስራት ነበርብኝ ከጽሁፉ ከማምጣቴ በፊት አራጣ የተበደሩትም ስለዛ ዲቴይል ወደሚያውቁት ሰዎች ሞርበት ተጠጋው ቁጥር ግን የሚመስለንኛ ሰዎች አራጣ ተበድረው ከዛ በኋላ የተበደሩት አራጣ ይወለደ እንዲመልሱ ንብረታቸውን እንዲሸጡ እንደሚያደርጋቸው ነበር ምናቀው ሞር ዲቴይል ሪሰርች ሳደርግ የገባኝ ነገር ምንድነው አራጣ በዳሪዎቹ ሄደህ የምትበደራቸው ብቻ አይደሉም ሆም ብለው ማን ብር አለው ያ ብር ያለው ሰውና መክፈል የሚችል ሰው ንብረት ያለው ሰው በምን መንገድ ከኛ መበደር ይችላል የሚለውን ነገር ካልኩሌቲቭሊ ሰርተውት ምናምን ነው ሰዎችን ወደ ወጥመዳቸው የሚያስገቡትና ሞሮፍ ይሄኛውን ነገር ማወቁ ሂደቶቹ አጓጉና ጥዘት ያላቸው እንዲሆኑ አድርጎታል because ብዙ ኢንፎርሜሽን ስለተሰበሰበ በውስጡ ያሉት የደራሲያኑ ሐሳብ ማፍለቅ
ችሎታ እንደገና በዛው ውስጥ በገጸ ባህሪያቱን እንዴት አድርገው ነው የሚያስቀምጧቸው የሚፈጥሯቸው ግጭቶች በተለይ ህይወት ነው ለተከታታይ ድራማም ለማንኛውም ድራማ ህይወት ነው ግጭት በተለይ በእንደዚህ አይነቶቹ ደግሞ ምዕራፉ የተወሰነ ስለሆነ በዛ ምዕራፍ ውስጥ በጣም ጥብቅ የሆነ የግጭት መንገድ እየተከተለ ካልሄደ ሰዎች ወዲያውኑ ይተውታል ስለዚህ መስለኝ ከቅርጹም በተጨማሪ የተውኔት አጻጻፉ ላይ መሰረቱ ታሪካዊ መሰረቱ በጣም ጥሩ ነው የሚሄድበት የግጭት መንገድም በጣም ጥሩ ነው ከሳምንት የተከታታይ ቴሌቪዥን ድራማ ብዙ ጊዜ እያንዳንዳቸው ክፍሎች ከምዕራፍ ደግሞ ክፍሎች አሉ ክፍሎቹ ሲያልቁ በልብ ማንጠልጠል ማለቅ አለባቸው የሚል ማንንም ሰው ሊያውቀው የሚገባ ፊልም የሚሰራ ተውኔት የሚሰራ ሰው የሚያውቀው ነገር አለ በጣም በጥብቅ የሚከተሉ መካከል አንዱ ዳና ነው ለዚህ ይመስለኛል ከአንዱ ሳምንት ወደ አንዱ ሳምንት በሚሄድበት ጊዜ የማንጠልጠሉ ክሊፍ ሃንገር የምንለው ማለት ነው መጨረሻው ምንም ቢሆን ሁሉ ጊዜም በጣም ከፍተኛ ክሊፍ ሃንገር እንትን አለ ልብ ማንጠልጠል አለ ያ ሰዎችን የዛ ቀን ክፍል እንኳን ቢመጡ የሚቀጥለው ላይ እንዲሄዱ ያደርጋቸዋል ርዕሰ ጉዳይ ራሱ ብዙ ሊያራምድ የሚችል ነው ምን እስካለን ድረስ ሊቀጥል የሚችል ነው ርዕሱ ራሱ ታሪኩ ሊሄድ የሚችልበት የትኛውንም ርዕስ እያነሳ እዛ ላይ ታሪኮች እየገነባ መቀጠል ስለሚችል በዛ ምክንያት ነው አንደኛው ሌላው ያው ያለው ደግሞ የመግባባት ሁኔታ ነው ካልተግባባህ የምትሰራበት ሁኔታ ደስ ካላለህ አንዱ ሊያፈርሰው ይችላል ፈንግጭው ብዙ ጊዜ የሚመጣው በዚህ ነው እና ይሄ መግባባቱ እርስ በርስ መናበቡ ስላለ በዛ ምክንያት 5 አመት የቆየ ይመስለኛል ከሌሎቹ ምዕራፍ ይሄኛው የመጨረሻው ሲዝን 4 የሚባለው ቆንጆ ነው ከተለየው ከነበርንበት ስታይል አሁን ከፍ ያደረገው ምንድነው አንዱን ርዕስ ላይ ፎከስ ተደርጎ ስፔሻሊ የአራጣ ምናምን ነገሮች እነዚህ ከገንዘብ ዝውውሮች የአራጣ ክፍያዎች ላይ እዚህ ላይ አተኩሮ እየሰራ ስለነበረ ከዛ አንፃር ለየታ የራሱ ነገር ይዞ መጥቷል ብዬ አስባለሁ ዳና በጣም ልዩ የሚያደርገው መሰለሽ ዳና በየአመቱ አንዳንድ ኢሹ የያዘ ነው የሚመጣው ለብዙ ሰው ለማስረዳትም በአጋጣሚ ሞከረውና ሰውም አንደርስታንድ ማድረግ ያለበት እኔ አሁን የእውነት ዳና ላይ ስላለበት ብቻ ሳይሆን አብዛኛው ተመልካች ያለው ድራማ የሚመስለኝ ዳና ይሄን በምን አረጋግጥክ ብትይ ቀደም እንዳልኩሽ በተለያዩ አጋጣሚዎች የተለያዩ ቦታዎች ሲሄድ ሁሉም ሰው ወይም አብዛኛው ሰው ተመሳሳይ ዕውቀት ነው ያለው ተመሳሳይ መረጃ ነው ያለው ስለ ዳና ማለት ነው አብዛኛው ሰው ማለት ነው ይሄ ማለት በደንብ ይታያል ማለት ነው ሲዝን 4 እየጨመረ ነው የመጣው እያደገ ነው መጥቼ ስቀረጽ ስክሪፕቱ ሲሰጠኝ ብቻ ነው ማውቀው አሁን እንደዚህ ሊሆን ነው እያልኩ ነው ማውን እንጂ በፍጹም እኔ በገመትኩት መንገድ አይደለም ይሄው የመጨረሻው ሽጉጥ ራሴ ላይ ደግኛለሁ እና አሁን ራሱ ምን እንደሚሆን አልገባኝም አሁንም አልገባኝ ተንጠልጥሎ ነው ያለው አልገባኝም ምዕራፍ የጨረስነው የአራጣ ጉዳይ ለምሳሌ እኔ በየትኛው ሚዲያ ላይ በመንግስትም ሚዲያዎች ላይ እንደ ትልቅ ኢሹ መሆኑ ሰዎች ታስረው አይተናል ሰምተናል ይሄ ነገር መኖሩን እናውቃለን ነገር ግን በዚህ ላይ ሊሰሩ የሚገባቸው የቴሌቪዥን ፕሮግራሞች ትልልቅ እንትኖች በሙሉ አቅርበውት አስተምረውበት አይቻላል ይሄ ግን የራሴ ጉዳይ ነው ለስራበት ብሎ ሰዎች ችግር ውስጥ እንዳይገቡ በባህልም ከረጅም ዘመን የመጣ ነው በሃይማኖት ተቀባይነት የሌለው በባህል ተቀባይነት የሌለው በአኗኗራችን ተቀባይነት የሌለው ግን ሸፋፍነን የምናስቀምጠው ጉዳይ ነው ይሄንን ጉዳይ ጥናት አድርጎ ሪሰርች አድርጎ ለማቅረብ መፈለጉ ራሱ የማህበራዊ ኃላፊነት ለመወጣት የሚፈልግ መሆኑን ያሳያል ዳና ሲዝን 4 በጣም ጥሩ ትምህርት አስተምሮ ነው ያለፈው በጣም ብዙ ነገሮችን ነክቷል ጥሩ ትምህርትም አስተምሯል አንደኛ ነገር በእኛ ሀገር ደረጃ ኢንቨስቲጌሽን ጆርናሊዝም የለም ይሄ መሰረታዊ ነገር ነው ኢንቨስቲጌሽን ጆርናሊዝም ስለሌለ በራሱ
ይሄ አንዱን ይዞ መምጣቱ ጥሩ ነው። እነዚህ ጆርናሊዝም ላይ ላሉ ሰዎች አንዱን ሳይድ ይዘው ቢይዙልንና ይህንን ፊልድ ቢያሳዩልን የሚል ነገር ይኖረዋል። ይሄ በራሱ አንድ ቆንጆ ነገሩ ነው። ስራው ባህሪው የተከፋፈለም ስለሆነ ሂውጅም ነው ፊልዱ 100 ክፍል 50 ክፍል የሚካሄድበት ነገሮች መብት ይሰጣል። ዳና ማለት የሬዲዮ ፕሮግራም ነው። የሬዲዮ ፕሮግራም ደግሞ የህዝቡን ከባድ ችግር የሚሆን ደስታውንም ሁሉንም ነገር ነቅሶ በማውጣት ለህዝቡ ከህዝብ ወደ ህዝብ እንደገና ማስተማር ነው። ዳና ድራማ በጣም ትልቅ ትምህርት አስተምሯል። ትልቅ ትምህርት ማለት በየቤተሰቡ በሙሉ ያለው ቀንጨብ ተብሎ የሚታየው የቤተሰብ ታሪክ ላይ ትልቅ ነገር ስለ ባልና ሚስት መወሻሸት ሁሉ ስለ ማለት እንደዚህ ስለ ሰራተኞች ስለ አንዳንድ ነገሮች በሙሉ ማለት ማህበረሰቡ ከኛ ጋር የሚያየው በሙሉ በጣም ነው የሚከታተለው። በጣም ነው ማለት እኔ አሁን ባለሁበት አካባቢ በጣም ነው ስለ ዳና የሚከታተሉትና ይገርማቸዋል። ይሄ እንደዚህ ነው ብለው ይወያያሉ ሁሉ እና በጣም ትልቅ ትምህርት ነው የሰጠው ዳና። ዳና ተከታታይ የቴሌቪዥን ፊልም አንዱ ከምን ስናየው መዝናናትን ብቻ አይደለም የምንወስደው ትምህርቶችን ነው። ከያንዳንዱ ካራክተሮች ትምህርት ነው የምንወስደው፣ እንማርበታለን። እየተዝናናንበት ማለት ነው። እንዝናናለን፣ እንማራለን፣ እንገረማለን፣ እናዝናለን። ለካ እንዲህም አለ እንዴ እንላለን። ራሳችንን አዌር እናደርጋለን ማለት ነው። እንዲህ አይነት ችግሮች ቢገጥሙን እንዴት ማለፍ እንደምንችል ከዳና እንማራለን። ማረጉ በጣም ነው የከበደኝ። ምክንያቱም ይሄ አይነ ጥጥር ልበግትር የሚባል አይነት ለምንም የማይመለስ ደግሞ ምንም ነገር ፊቱ የማይናገር በፊቱ ምንም የማያሳውቅ የማያስነቃ ምንም የቀረቡት ሰዎች ሚስጥሩን ማግኘት አይችሉም። ምንም አይነት ቢወዳቸው ምንም ቢያቀርባቸው ምንም ቢስቅ ሚስጥሩን ማግኘት አይቻልም። የማረጉ ሚስጥር እና በጣም አንድ ለራሱ አንድ ዓለም ያዘጋጀ ሰው ይመስለኛል። አንተ ነህ ለእድገት የሚጥር ሰው። ለእድገት ማለት ሰርቶ ማግኘት የሚፈልጋል። ገንዘብ ባገኘ ቁጥር ወደ እድገት ገንዘብ አግኝቶ ለማደግ የሚሞክር ሰውዬ ነበር አቶ አንተነህ። አቶ አዲስ የቢዝነስ ሰው ነው። ስራውን ትንሽ የሚያከፋው አራጣ አበዳሪ መሆኑ ነው። ስለዚህ ጨካኝም ሆኗል፣ ክፉም ሆኗል። ደግ ለመምሰልም የሚሞክርም ነው። ላይላዩን ለሚያዩትም ሰዎች የዳሃ ልጆች ትምህርት ቤት በመክፈት አንዳንድ በጎ አድራጎት በማድረግ ደግ ለመምሰል ላይላዩን የሚሞክር ነው። ግን ውስጡ ክፉ ጨካኝ ነው። ያው ዞሮ ዞሮ አራጣ አበዳሪነት የጭካኔ ስራ ስለሚመስለኝ ስለሆነም ክፋቱ ጎልቶ የሚታይ ካራክተር ነው። የኤልያስን ካራክተር ለራሱ ብዙም ግድ የሌለው ያ ማለት ራሱን የጣለ ምናምን ሳይሆን ብዙ ጊዜ ቅድሚያ መስጠት ላለበት ነገር ቅድሚያ መስጠት ላለበት ጉዳይ ቅድሚያ የሚሰጥ ነው። ስራውን ሙያውን ይወዳል። ላመነበት ነገር ላመነበት ዓላማ የቆመ ነው። ስለ ሊያ ካራክተር መጀመሪያ ላይ ሊያ ከምትለብሰው ከምታመሽበት ከጓደኞቿ ውስጧ ደስታ ከሚፈጥሩላት ነገሮች ውጪ ስለ ቤተሰብ ላይፏ ስለምን የምትጨነቅ ልጅ አልነበረችም። እንግዲህ ሊያ በጣም ረጅም ጊዜ ከዳና ጋር ተጓዛለች ከ4 አመት ያ ከመጀመሪያ ክፍል ጀምሮና ማደግ አለባት አድጋለች። እንደዛ ለምትሆንበት ነገር ሁሉም ሰው መጠጥ ሲጠጣ አጫሽ ሲሆን ማለት የሆነ ቁም ነገሮችን ሁሉ ትቶ ራሱን ወደሚያዝናናው ነገር ሲሄድ ምክንያት አለው። ማንም ሰው ያለ ምክንያት ምንም ነገር አይሆንም። እንደዛ ሁሉም ሊያ ምክንያት አላት። በተፈጥሮዋ ቀበጥናች ብዬ አስባለሁ። ትንሽ ልጅም ስለሆነች የቤቱ ባንዳንድ ነገሮች ሁኔታ ቀበጥ ነች። በዛውም ልክ ግን ኦቨር የምትሆንበት የራሷ ምክንያት አላት።
ዳና ላይ ሲዝን 4 ላይ እሱን ምክንያቷን አሳይተናል። ስለ አባቷ የምትጨነቅ ናት፣ ስለ እህቷ፣ ስለ እናቷ፣ ስለዋለው ላይፏ የምትጨነቅ ልጅ ናት። ለሚኪ ሳይድ ይዛ የራሷን ስሜት አምቃ ነበረ። ሲዝን 4 ላይ ስንመጣ ደግሞ አይ ቲንክ የራሷን ስሜት እያጎላችሁ መጣች። ለሚኪ ያላትን ፍቅር ዊን ላረገው እችላለሁ፣ ወደ እኔ ላመጣው እችላለሁ፣ ሚኪን ማጣት የለብኝም የሚል ነገር ሞር ውስጧ እየገባ መጣና ከቤቲም ጋር ከቢኒም ጋር ኢቭን ከሚኪ ከራሱ ጋር ፋይት ማድረግ ጀመረች። ክፉ ሰው አይደለም፣ ግን ያው ልጁን ለማግኘት ምንም አይነት መስዋዕት ያደርጋል። ሀረግ እውነት ለመናገር በጣም ሞዳትና የምታሳዝነኝ ካራክተር ናት። ማለት ውሸታም ሆና ሳይሆን ነገሮችን ለማዳን በምታደርገው ሂደት ውሸትን እየወለደባት ይሄዳል። አንዱን ለማዳን አንድ ነገር ተዋሻለች፣ ለጊዜው ያድንላታል፣ መልሶ ያ ውሸት ይሆናልና ከገጸ ባህሪ ጋር ብዙ ጊዜ የሚያጋጥመኝ ምንድነው ያው ካራክተሯ በጣም ኃይለኛና ቁጡ ስለሆነች ሰዎች በእኔም በእውነተኛ ህይወቴም ኃይለኛ መስላቸዋለሁና አንቺ ግን ለምንድን ነው ሁሌ የምትቆጩ ይላሉ። ይሄ ልጅ ያደገው ብዬ ማስበው በአባቱ የሆነ ወግ ስርዓት ህግ ምናምን እያለ ይመጣና ከዛም በኋላ ስመነዝረው አባቴ ከሰራተኛ ጋር ነው። ስለዚህ ይሄ ልጅ የክብር ነገር ነው፣ በቃ ባደገበት ወግ ውስጥ በጣም ይቃወማል ማለት ነው። ስለዚህ ይሄ ተቃወሙን ነገር ወደ ፍቅሩ ወደሚወደው ነገር ላይ ስንመጣ ደግሞ እየወደዳት ያለ አሪፍ ፍቅር ያለው ላይ የሰራተኛ ልጅ ነው ስትለው እኔ እንጃ ምን ህይወት እንደሚኖረው አላውቅም። ካንቆ ቢሞት መስለኛል ያው ይዞይ እንዴት እንደሚሆንም አላውቅም። ይሄንን የምጫወትበትም ገጸ ባህሪ ብዙዎቹ እዚህ ሀገር ያለን ሰዎች የዛን ሀገር ኑሮ ማናቅ ስለሆነና የሚደረገው ነገር ድርጊቶች ማናቅ ስለሆነ ያንን የሚያስተምር ገጸ ባህሪ ነው የሚጫወት ያለሁት። በዳና ድራማ ቆይታዬ በጣም ነው የተደሰትኩት ማለት እስከ መጨረሻው ቀን ድረስ ምንም የተከፋውበት ነገር የለም። በሁሉም ነገር በሰዓት አከባበር በስክሪፕቱ ምንም ይከፋይ ነገር የለም። በተለይ ድርሰቱ ደግሞ ደስ ይለኛል። እንደው እንዲህ ተደርጎ ተጽፎ በመጣስል ያን የምፈልገው አይነት ነገር ነው ይመጣልኝ የነበረው። ክሩ በአጠቃላይ በጣም ጨዋነት የተሞላው ስነ ስርዓት ያለው ጋሼ እትዬ እያለ የሚያሰራ ግሩፕ ነው። በእውነት ሰው አክባሪዎች ናቸው። ዳና ከፕሮዳክሽን ቲሙ ጀምሮ ከክሩ ጀምሮ ከአድሚኒስትሬሽን ጀምሮ ከአርቲስቶች ጀምሮ እስ ጉድ ፋሚሊ ጥሩ ቤተሰብ ነው። ከእሁድ በስተቀር ያለ እረፍት ከሰኞ እስከ ቅዳሜ ቀረጻው ላይ እንኖራለን እና የመጡትን አክተሮች የኛ ፊታችን አንደኛ አይታሰርም፣ ደስተኛ ሆነን ስለምን እርስ በራሳችን ክሩ ጠቅላላ እርስ በራሳችን ተከባብረንና ተጋግዘን የምንኖር ሰዎች ስለሆነን እኛ ጋር የምናሳየውን ፊሊንግ እነሱ ጋር እናንጸባርቃለን። እነሱም በእኛ ደስተኞች ናቸው፣ እናከብራቸዋለን፣ ያከብሩናል። አዎ እኔም እንግዲህ ያው ዳና ከተቀላቀልኩ ጊዜ ጀምሮ እውነት በጣም ያለው ካሜራው ግሩፕ በጣም ደስ ይላል። ጥሩ ልጆች ናቸው እና ሰዓታቸውን ያከብራሉ እና አርቲስቱ በሚፈልገው መንገድ ነው የሚያደርጉለት፣ ሳያጉላሉትም። አንዳንድ ሰው የራሱ የሆነ ችግር ይኖር በቀረጻ ቀን አንደርስታንድ ያደርጋሉ። ያንንም ችግር አለው የዛሬ ምናምን። በጣም ደስተኛ ነኝ ካለው ክሩ ጋር ማለት ከስራ አለፈና ቤተሰብ ሆነ። አመትን ወርን እየተካ ሲሄድ ስራ ተብሎ የመጣንበት ጉዳይ ስራ ሆኖ እንዳለ ሆኖ ግን ቤተሰባዊነቱ እየበለጠ ጓደኝነቱ፣ ወንድምነቱ፣ እህትነቱ እየበለጠ መተሳሰቡ እየበለጠ መጥቶ ዳናን የበለጠ እኔ በቃ እንደ አንድ ቤተሰቤ ነው የሚሰማኝ። ዳና በጣም ከሚገርመው በላይ ነው ማለት እኔ አርት ውስጥም ብዙ የቆየውም አይደለሁም፣ ግን በቅርብ ጊዜ ገብቼ ያለው አቀባበል በጣም ጥሩ ነው ለኔ። በጣም ብዙ ጥሩ ፓርት አለው። አንዳንድ ቦታ ወረፋ አለበት ቦታ ሁሉ ወረፋ አጠብቂም። እሱ ነው አድቫንቴጁ አንዱ ያየሁት። የዳና ድራማ ክሩ በተለይ ካሜራ ክሩ
ሙያቸውን የሚያውቁ ናቸው። ምን እንደሚሰሩ ጠንቅቀው የተረዱ ናቸው። ብዙ ጊዜ አዲስ ነገር ትማሪባቸዋለሽ፣ ኮንፊደንስ አላቸው። ይሄ ደግሞ የበለጠ ስራውን እንዲያምር የጀርባ አጥንት ሆነው የሚቆሙት እነሱ ስለሆኑ የበለጠ ተወዳጅ አድርገውታል ብዬ የማስበው አንድ እነሱ ማስቀምጠው እነሱን ነው። ጥሌን በጣም አሪፍ ቦስ ነው። ከጥሌ ብዙ የስራ ዲሲፕሊኖችን ተምረናል። ጥሌን በጣም አመስገን ፈልጋለሁ። በመቀጠል ሲዝን 4 ላይ በመጻፍና ዳይሬክት በማድረግ እንዲሁም በመተወን ቅድሳን ታደሰ ከኛ ጋር ስለሰራች እኛ በጣም እድለኞች ነን። ብዙ ነገር ከሷ አግኝተናል። በስክሪፕት በማንበብ ደረጃ ስክሪፕቱን አንብቦ የተረዳንበት መንገድ ኦልሞስት ወደ ዳይሬክተር ወደሚያስብል መንገድ ነው የምንረዳበት። ዳይሬክት ስታደርግ ዳይሬክት የምታደርግበት መንገድ እያንዳንዱ ስሜት እንዴት እንደምታሰራቸው ምናምን በጣም በቃኛ እኔ አላቅም በተወሰነ ፐርሰንት ገብቶናል ብዬ አስባለሁኝ። ራሴን ማሞገስ እንዳይሆንብኝና እና ቅዱሳን ለኛ እድገት ከዚህ በኋላም ለሚኖረን እድገት በጣም ትልቁ ሚና የምትጫወት ነችና በጣም ላመሰግናት ፈልጋለሁ። የትኛውም ቦታ ላይ ብጠይቅ ደስ የሚለኝ ስለ ዳና ክሩ ነው። በመጀመሪያ ደረጃ እኛ ጥሩ ምን ሰራው በእውነት አንዳንዴ ረጅም ስራ ስትሰሪ በጣም ትሰለቻቻለሽ፣ በጣም ያስጠላሻል፣ መምጣት ያስጠላሻል። የሌላውን ሰው አላቅም። እኔ ፊልም ስሰራ ራሱ በጣም ረጅም ጊዜ ከሄደብኝ በጣም ነው የሚሰለችኝ፣ የሚያስጠላኝ። ከካራክተር ሁላ ልወጣ እችላለሁ። ይሰለቻል። ዳና ላይ ከመጀመሪያ ክፍል ጀምሮ አለ አሳድጎኛል ማለት እችላለሁ። ዳና 4 አመት አሁን 5ኛ አመት ሊጀምር ነው። ያ 4 አመት ያን ያህል ጊዜ ስሰራ በጣም ፍቅር የሆነ ክሩ ጋር ነው የሰራሁት። ከቤተሰቤ ጋር ነው የሰራሁት። ቤተሰብ ነኝ ማለት ቤተሰብ ነን። በጣም የእውነት ለማለት ሳይሆን የምር በጣም ደስ የሚል ቤተሰብ ነን። ቲም ውስጥ ያለው መዋደድና መከባበር ዳና ድራማን እንዲያምር ካደረጉት ነገሮች አንዱ ነው። የምርኛ ጋር ያለው መከባበር ኦፍ ኮርስ እዚህ ላይ ማለት የምፈልገው ጥላሁን ታፈረ በጣም ስትሮንግ ሰው የሱን ጠንካራነት የሱን ጠንካራ ነገሮች ወደ ፕሮዳክሽን ክሩ እንዲያልፍ አድርጓል። ፕሮዳክሽን ክሩ በጠንካራ በሆነ መሰረት እንዲቀረጹ አድርጓቸዋል። ዳና ቴሌቪዥን ድራማ ብቻ አይደለም፣ ለኔ ጣቢያ ነው፣ ፕሮግራም ነው። እውነተኛው ህይወት ውስጥ የምናያቸውን ጉዳዮች በጣም በጥበባዊ መንገድ አምጥቶ በማይረሳም ካን ጥበብ ከህሊና ጋር ይነጋገራል። ሰዎች ዘና ባሉበት አይምሮአቸውን በከፈቱበት መንገድ ያስተምራቸዋል፣ ወደ አይምሮአቸው እንዲገባ ያደርጋል። በዚህ መንገድ የሰራቸው ስራዎች ከድራማም ኃላፊነት ከፍ ባለ መንገድ ከማዝናናቱ ከምንለው ኃላፊነት ከፍ ባለ የሚያስተምር ነው ማለት ነው። እንግዲህ ዳና ከመጀመሪያው ሲዝን ጀምሮ የተሳካ ስራዎችን ሰርቷል። እየጠነከረ ነው የመጣው። እዚህ ደግሞ ሲዝን 4 ላይ አራጣ ላይ መስራት በጣም ከባድ ነው። በጣም ሰፊ ነው የአራጣ ጉዳይ፣ የብዙ ሰው ቤት የሚያንኳኳ ጉዳይ ነው። ይሄንን በተሳካ ጉዳይ ሁኔታ ሊሰራ የቻለው እንደሚመስለኝ ከሆነ አንደኛው የክሩ ጥንካሬ፣ የቢሮ ያስተዳደር ጥንካሬ ነው። የቅዱሳን መምጣት አንድ ዳና የሆነ አንድ የተሻለ ነገር እንዲኖረው ሆኗል ብዬ አስባለሁ። ለኔ ተመችቶኛል። አላቅም ምናልባት ካራክተር ስለበዛ ምናምን አይደለም ግን ብዬ ታየው ምናምን የሚፈጠሩት ነገሮች ምናምን በቃ ግን ብለው ቁጭ ብለው የነበሩ ካራክተሮች ሁላ እንቅስቃሴ ውስጥ እንዲሆኑ ሆነዋል። ፕሮዳክሽን ክሩ ላይ ምናምን ያለው መነቃቃት ምናምን መግባባት ምናምን ከሷ መምጣት ጋር ተያይዞ ምናምን የመጡ ነገሮች ናቸውና አሪፍ ነው። እኔ ደስ ብሎኛል፣ ተመችቶኛል። ታሪኩ የሚራመድበት ሁኔታ፣ የሚመረጡት ቃላት፣ የሚታሰቡት ድርጊቶች ከገጸ ባህሪው ጋር ምን ያህል የተስማሙ ናቸው። እነዚህ ነገሮች
የበለጠ ከመጀመሪያው ይልቅ የበለጠ እያደጉና ምንድነው እየበለጸገ የሄደ ነው። በጣም አታካች የሆነና በንግግር እንዲህ ዲያሎግ ላይ ደግሞ ሁሉም ገጸ ባህሪ በሚፈላሰፍበት አይነት እንትን የለውም። አሁን አክሽኖች አሉ፣ ድርጊት ሲሪየስ የሆነ ዲሬክቲንግ አለ አዘገጃጀቱ ላይ በመታከት በቃ ይሄንን እንለፈው ተብሎ የሚካሄድ ነገር የለም። እያንዳንዷ ዲቴል ጥሩ እየተሰራች ነው። ታጋሾች ናቸው ክሩ እንዲሁም አክተሮቹ። ከዛ በላይ ግን የጸሐፊዋን በደንብ አድርጌ ማድነቅ የምፈልገው ቅድም ያነሳሁት ነው የታሪክ አካሄዷ፣ የግጭት አካሄዷ፣ አመሰራረቷ በጣም አስደንቆኛል። እውነት ለመናገር በጣም ጥቂት ሴት ጸሐፊዎች ነው ያሉን በአገራችን። እኔ ደግሞ አሁን በጣም እያልኩ ያለሁት ሴቶች እንደውም ተውኔታዊ ድርሰቶችን በጣም መስራት እንደሚችሉ ያሳየችኝ አንዷ ልጅ ናት። የቋንቋ አጠቃቀሟ፣ ትዊስቷ፣ አንድ ስቶሪ አንድ ታሪክ ጠብቀ በዛ ታሪክ አይደለም የሚሄደው፣ ይዞራል። በአንድ በኩል ወደ ሌላ ቦታ ታዘረዋለች። በፍጹም እኔ ቁጭ ብዬ ሳነብ ሁሉ ጊዜ ነው የምታስደንቀኝ። የሚመጣው ነገር በጣም አስደናቂ ነው። ይሄ የሚያሳየው እኔ መስለኝ ሴቶች የቃለ ተውኔት የመፍጠር ምልልስ የመፍጠር ትዊስት የማድረግ ችሎታ አላቸው የሚል ድምዳሜ ውስጥ እንድደርስ ነው ያደረገኝ። እዚህ ጋር ሰከን አድርጎ በደንብ ቀስ ብሎ ግን አንደርላይን በሆነ እንዴት ልበል በድርብ አካሄድ በውስጥ ግጭት አካሄድ የመሄድ ሁኔታዎች አሉ። በጣም የሚያስደንቁ ነገሮች ናቸው። ዳና በጣም ገና እየቀጠለ መሄድ እንዳለበት ነው ውስጥ የሚያምነውና በቃ በዚህ እንትን እንዲቀጥል በተለይ እኔ ዳይሬክተሯንና ደራሲዋን በጣም ላደንቃት ፈልጋለሁ። ምክንያቱም አንደኛ በሴትነቷ፣ ሁለተኛ ሁለት ነገርን አጣምራ ስትሰራ የምትሄድባቸው የምታስባቸው ነገሮች አካሄዶቿ ከታሪክ አወቃቀሩ አንፃር ከቀረጻዎቹ ኢቭን ፒክቸር ኳሊቲያቸው ዳይሬክቲንጉ ምናምን ሁሉም ሲዝን 4 ከዚህ በፊት ከነበሩት ሲዝኖች በጣም ሻል ያለ ነው። ሲዝን 4 ላይ ያየሁት እንግዲህ በዚህ በአራጣ ብድር ላይ ከጊዜ በኋላ መጥታ ያገኘናት ቅዱሳን ታደሰ ትልቅ ደራሲ ትልቅ ማዘጋጅ ነች፣ ዳይሬክተር ነች፣ ጎበዝ ዳይሬክተር ነች እና ጥላሁን ታፈረ ጥሩ ሰርቷል። በጣም ብዙ እንግዲህ አራተኛ 5 ዓመት ያህል ቀላል አይደለም መሄድ። ጥሩ ዳይሬክት አድርገዋል፣ ብዙ ሰርቷል እና አሁን ደግሞ ጉልበት ጨምሯል። ቅዱሳን መምጣት ትልቅ ጉልበት ሆኖታልና ዳና ካሁን በኋላ ምን መስራት የሚቸገር አይመስለኝም። ስለዚህ ጥሩ ውጤት ነው የታየው። ምዕራፍ 4 የተሻለ ካደረጉት በዋናነት ቅድም እንደገለጽኩት ቅዱሳን ታደሰ በተሻለ የአጻጻፍ ዘዴ ከሲን ወደ ሲን ከትዕይንት ወደ ትዕይንት ልብ እያንጠለጠለ መጨረሻው ደግሞ በጣም በሚያስደስትና ወይም ልብ ሰቅሎ ከሳምንት ሳምንት በሚያስቸጋግር ክሊፍ ሃንገር እየዘጋች ስላመጣቸው ነው በጣም የተሻለ ነበር። ቅዱሳን ዳይሬክቲንግ እንኳን በጣም ጥሩ ነበር። ሲዝን 4 ላይ በተሻለ የዳይሬክቲንግ ሙያ ሰርተዋለች። እንደ ፕሮዳክሽንም የተሻለ አቅም አግኝተናል። ቅድም እንዳልኩት በተጨማሪ ቅዱሳን እዚህ ስትቀላቀልም የራሱ የሆነ ጥንካሬ በጣም እጅግ ላስጨራሽ የሆነ ዳይሬክቲንግ ስለምትጠቀም የተሻለ አቅም አግኝተናል። በሱ ልክ የፕሮዳክሽን አቅማችንም ከፍ ብሏል። በተለይ ምዕራፍ 4 በድርሰቱ በዝግጅቱ የተነሳውም ኢሹ በአራጣ በዳሪ ጉዳይ ላይ የተነሳው ታሪክ በደንብ ሲኒማቶግራፊው በጣም ደስ የሚል ክፍል ነበር። በጣም ኦዲየንስን የመሳብ አቅም ነበረውና ከሌሎቹ ክፍል እንደው ሲዝን 4 እያደገ የመጣ ክፍል ነውና እኔ በጣም ወድጄዋለሁ። ደስ ብሎኝ ነው ያየሁት። ጠንካራ የምላቸው ነገር ከድርሰቱም ጠንካራ እንትን ይዘት አለውና ዳይሬክቲንጉ ራሱ በጣም አሪፍ ነው፣ ደስ ይላል። ወደ አዘጋጆቹ ስመጣ ደግሞ አዘጋጇ ቅዱሳንና ጥላሁን እንዲሁ የሚሰሩትን የሚያውቁ ናቸው። ከምን ለብሰው ልብስ ከለር ከግድግዳው ከሚፈጥረው ስሜት ትርጉም ከለር ያው የራሳቸው የሚሰጧቸው ስሜቶችና ትርጉም አላቸው። ያን ሁሉ እያያዙ ነው እንትን የሚሉን ዳይሬክት የሚያደርጉን።
ያም ጥሩ ነገር ነው ካለው ጠንካራ ጎን ጥሩ ነገር እሱ ነው። ስትራክቸሩ አወቃቀሩ ሁሉ ቆንጆ ነው። ያም ቆንጆም ስለሆነ ነው እኮ የምናየው። አንድ ነገር የምታውቂ ግድ ባለሙያ መሆን የለብሽም። አሁን ወጥ ሲመጣልኝ እንደቀመስኩት ይሄ ወጥ ይጣፍጣል አይጣፍጥም ማለት እችላለሁ የስሜቴ ስለምናገር። ወጡ ግን እንዴት ተሰራ ብትይ ላልነግርሽ እችላለሁ። ማንኛውም ሰው ስለ ፊልም ሙያ ባያቅም ያው እንዳልኩሽ አይቶ ቴስቱን ይነግርሻል። ስለዚህ ወዲያውኑ ጥሩነቱን ከነገረሽ ደስ ብሎታል ማለት ነው፣ ጥሩ ነበር ማለት ነው። እንደ ኢሹ ከባድነት ቀረልለው የሚችል ነገር የለም። ምክንያቱም ድርሰቱ ላይ በቃ ያለውን ነገር ደራሲዋ ሙጥጥ አድርጋ የሰራችው ዳይሬክቲንጓም ደስ ይላል። ዳይሬክተራችን ቅዱሳን ታደሰ ነች። እንደ ዳይሬክተር ጻፊያ መስዋዕትና አንዳንዴ የሚጽፈው ሰው ዳይሬክት ሲያደርገው በደንብ ይበልጥ ውስጥ ነው ማለት በደንብ ተግባብቶ ነው የሚሰራው ከጽሁፉ ጋር የሚጽፈውን ነው እዛ ጋር ዳይሬክት የሚያደርገው። ሁለተኛ ሰው ማስተላለፍ አይጠበቅበትም። የሚያስበውን ነገር ነው የሚያሰራው እና በጣም አሪፍ ነው እየሄደ ያለው ዳና አሁን ሲዝን 4 ላይ በዛ ላይ ዳይሬክት ታረገን በጣም ደስ በሚል ሁኔታ ነው ዳይሬክት የምታረገን። በጣም ፈታ ታረገናለች፣ በጣም ትረዳናለች። ችግርም ሲኖር ከካሜራ ጀርባ ወይም ደግሞ እርስ በራስ እናወራለን፣ ስብሰባ እናደርጋለን። በጣም ፍቅር እንድንሆን አግዛናለች ቅዱሳን። አንድ ጸሐፊ ብቻውን አንድ የተከታታይ ድራማን ጥሩ እንዲሆን አያደርግም ወይ በተናጠል የሚሰራ ስራ አይደለም። የቴሌቪዥን ድራማ ቲም ወርክ ነው። ጸሐፊውም ዳይሬክተሩም አክተሮቹም ፕሮዳክሽኑም ማኔጅመንቱም ሁሉንም ነገር አንድ ላይ ቲሙ እንደ ቲም መርጅ ሲያደርግ ነው ጥሩ ነገር የሚፈጠር። ኢትስ አ ቲም ወርክ። በየትኛውም እንዴትም ብናረጋው አንድ ሰው ሸርተት ካለ ክፍተት ይኖራል። በሎኬሽን ደረጃ ጥሩ ስክሪፕት፣ ጥሩ አክተሮች፣ ጥሩ ፕሮዳክሽን ተይዞ ሎኬሽኑ ማያምር ከሆነ ይሃ ነገር አለ። ስለዚህ እያንዳንዱ አጥቃቅር ነገር ማተር ያደርጋል ድራማው ጥሩ ለመሆኑ። ድራማው ላይ ያለው ኢንፍሉዌንስ በጣም ትልቅ ነው። ስለዚህ ቲም ወርክ በደንብ የቴሌቪዥን ድራማ ቲም ወርክ ነው። ስለዚህ በዚህ አጋጣሚ ምዕራፍ 4 ላይ የተሳተፉ ተዋናዮች ምዕራፍ 4 ላይ እንደ ፕሮዳክሽን በጣም ጥሩ ኳሊቲ ነበረን። እንደ ፕሮዳክሽን ተዋናዮቻችን በጣም በጥሩ ሁኔታ ነበር ሲጫወቱት የነበረው። ስለዚህ ሜሴጁን ሞር ወደ ሰው እንዲደርስ አድርገውታል ማለት ነው። እዛ አካባቢ የነበሩ ነገሮች ጥሩ ስለሆኑ ነው መጨረሻ ውጤቱ ሊያምር የቻለው። በእርግጠኝነት ዳና ምዕራፍ 4 ወደ 5 እንሻገር እንደተለመደው አሪፍ የሆነ ከፍ ባለ ደረጃ የቀይ ምንጣፍ ስነ ስርዓት ይኖረናል። ይሄ የቀይ ምንጣፍ ስነ ስርዓት እንደሚታወቀው በ1 ወደ 2 ከ2 ወደ 3 ከ3 ወደ 4 በየጊዜው 1 አመት 2 አመት ከሰራን በኋላ ተገናኝተን እንደ ፕሮዳክሽን ቲም ከስፖንሰሮቻችን ከአጋሮቻችን ከሁሉም ተዋናይ ተገናኝተው የሚዝናኑበት ሐሳብ የምንለዋወጥበት ምስጋና የምናቀርብበት የተለያዩ ስራዎች አክቲቪቲ የምናደርግበት ነው የምዕራፍ ሽግግራችን። ዘንድሮም በጣም አሪፍ የሆነ የቀይ ምንጣፍ ስነ ስርዓት ይኖራል። ምናልባትም በሚቀጥለው ሳምንት የምናስተላልፈው የዳና የቀይ ምንጣፍ ስነ ስርዓት ነው የሚሆነው።